እንዴት አልኳት። አቤት ጸባው ልነግራለች። ሸበላ ነው፣ ባለጸጋ ባለስልጣን ብቻ መሆኑ አይደለም። አቤት ጸባይ፣ አቤት ጸባይ። ምን ፈልገሽ ነው አልኳት። ያው አንተም ታውቀዋለህ ብላ ስሙን ነገረች። አዎ አውቀዋለሁ፣ ጥሩ ጸባይ አለው፣ ግን በጌታ አይደለም። ምን መሰለ በጣም ቅርብ እኮ ነው አልኳለች። ባጭሩ ንገረኝ የመጣሽበትን ስላት ላገባው ነው አለች። ኦኬ ልታገቢው ነው? በጌታ የሆነው የወደድሽው አግቢ ተብሎ ተጽፏል። ከዚህ ውጪ እኔ የለሁበትም። ከክርስቲያኖች የሚበልጥ ባህር ያለው ተጠግቷል፣ ጌታን ሊቀርብ ቅርብ ነው ብለሽ ምንም ብታሽበለብዩ የለሁበትም። እግዚአብሔር በዚህ ሳይቀጣሽ አይለመንም። አታነካክኝ አልኳት። አንተ ደግሞ ታከራለህ አለች። የራስሽ ጉዳይ፣ ሁለተኛ እንዳታማክሪ። እኔ አውቀዋለሁ እግዚአብሔር በቃሉ። ሄደች። ያ ከክርስቲያኖች ይበልጣል የተባለው ጌታን ያልተቀበለውን ሰው አገባችሁ እና ብዙ አልቆየም። በእውነት 3-4 ወር አልቆየም። ያላጋት ጀመር። እኔ እስክስታ ስወርድ ጫት ስቅም እጣን ታጭኛለሽ እንዴ